ዛሬ በዚህ ቪዲዮ የምንመለከተው ቴሌግራም ላይ አሪፍ ተብለው ስለወጡ 3 የቴሌግራም ስራዎች የማሳያችሁ ይሆናል። በፈረንጆች 2026 በጣም ተጠቃሚ ካፈሩና ከፋይ ከሆኑ ቦቶች የምጠቁማችሁ ይሆናል። ይሄን ቪዲዮ እስከ መጨረሻው ድረስ በጥሞና እንድትከታተሉኝ እጋብዛለሁ። አመሰግናለሁ። ቸር ቆዩልኝ። እሺ እንኳን በደህና ወደዚህኛው ፔጅ መጣችሁ። ቴሌግራም ላይ ሃይ ስትሉኝ እነዚህን 3 ሊንኮች እልክላችኋለሁ። እኔን ደግሞ ቴሌግራም ላይ ሃይ ለማለት በጎን የማስቀምጥላችሁ ስልክ ቁጥር አለ። እሱን ስልክ ቁጥር ሴፍ አድርጋችሁ ቴሌግራም ላይ ሃይ ስትሉኝ እነዚህን 3 ስራዎች ልክላችኋለሁ ማለት ነው። ቀጥታ ስራውን ወደ መስራት እንገባለን። እሺ ከላይ ላኩላችሁ ከላይ እቺን እንነካታለን። ምክንያቱም ቻናሉን ጆይን ለማድረግ ማለት ነው። እኔ ጆይን ስላደረኩኝ ቀጥታ ወደ መክፈት ነው የሚሄደው። ዳታ እዚህ ጋር የሚያስቸግራችሁ ከሆነ አንዳንድ ጓደኞቼ ያስቸግረናል ይላሉ። ስለዛ እዚህ ጋር 3 ነጠብጣብ የምትታያችኋለች እዚህ ጋር እሷን ምን እናደርጋለን? እነካታለን። ስንነካት ምን አለ እዚህ ጋር ሪሎድ ፔጅ የሚል አለ። እሱን ስትነኩት ወዲያው ነው የሚከፍትላችሁ ማለት ነው። እሺ ወደ ፕላትፎርሙ እንደገባን የሚያሳየን ዴይሊ ታስካችሁን ውሰዱ ነው የሚለው። ያው እኔ ለእናንተ ለማሳየት ቶሎ ለማሳየት ያው አልፈዋለሁ ኤክስ ብዬ። እሺ ወደዚህ ፔጅ ነው ስራው ያለው ማለት ነው። አሁን እኔ ገና በሁለተኛው ቀኔ $1 ልሞላ ነው። እሱንም ያው ችላ እያልኩ የሰራው ስለሆነ ማለት ነው። እሺ ስራው ምንድነው? ኢንቪቴሽን አለው። አንድ ሰው ኢንቪቴሽን ስትጋብዙ ወይም ደግሞ ኢንቫይት ስታደርጉ አንድ የማሽከርከር እድል ይሰጣችኋል እዚህ ጋር ማለት ነው። እዚች ጋር የማሽከርከር እድል ይሰጣችኋል። አሁን እኔ እንደምትመለከቱት እዚህ ጋር የማሽከርከር እድሌ 0 ነው። ግን እናንተ አዲስ ሆናችሁ ስትገቡ 6 የማሽከርከር እድል ይሰጣችኋል ማለት ነው። ተግባባን? እዚህ ጋር $100 ራሱ አለ። እዚህ ጋር የምታዩት $100 ናት። እሱ ላይ ካረፈላችሁ ወዲያው ዊዝድሮ ማድረግ ትችላላችሁ ማለት ነው። የማውጫ መጠን ደግሞ ከ$1 በላይ የኔ $1 ስላልሞላ ማውጣት አልችልም ማለት ነው። ስለዛ የእንትናችሁን ይሄ ሰው ኢንቫይት ስታደርጉ የምታገኙትን ፖይንት እዚህ ጋር የመጣችሁ ትሞክሩበታላችሁ ማለት ነው። እሺ በቀጣይነት ደግሞ እዚህ ጋር የምንመለከታቸው ታስክ አለ፣ እንዲሁም ደግሞ ዋሌት አለ፣ ቲም አለ። ኢንቫይት አደረጋቻቸው ልጆች አሉ። እነሱን ምናምን የገባችሁ ማየት ይችላላችሁ ስንት ሰሩ ምናምን የሚለው ማለት ነው። እዚህ ጋርም ደግሞ የተለያዩ ታስኮች አሉ ከታች ማለት ነው። እነሱን ሰርተን ማግኘት እንችላለን ማለት ነው። ይሄኛውን ለማሽከርከር አንድ የማሽከርከር እጣ ብቻ አይደለም የሚያስፈልገን፣ ይሄኛው ብቻ አይደለም የሚያስፈልገን። ይሄኛውም ዳይመንዱ ራሱ 1000 ሲሞላልን ማሽከርከር እንችላለን። እንደዚህ ጋር እንደምትመለከቱት ማለት ነው። 1000 ሲሞላ እናሽከረክራለን። ቀጥታ ነው ዊዝድሮ የምናደርገው ማለት ነው። ስራውን በጣም እንትን በሉ ሞክሩት። ይሄውና ክፍት ነው፣ ምንም የሚካበር ነገር የለውም። $1 ሲሞላ ቀጥታ ነው እዚህ ጋር የዋሌታችሁን አድሬስ አስገብታችሁ የምታወጡት ማለት ነው። ወደ ሁለተኛው ስራ እንለፍ። አሁን ወደ ሁለተኛው ስራ የምናልፍ ይሆናል። እሺ የተላከላችሁ ሊንክ እንለካዋለን። ነክተነው ወደ ስራው እንገባለን። ይሄ ምንድነው? እኔ አሁን ጆይን ስላደረኩት ዝም ብሎ ማስታወቂያዎች ናቸው የሚመጡት። የኔ ጋር እዚህ ጋር ምንድነው የሚለው ፕሌይ ይላል፣ አስጀምር ማለት ነው። እሱን እንነካዋለን። ስንነካው ወደ ፔጁ ይገባልናል ማለት ነው። ይሄን ይመስላል ፔጁ። ያው ኤክስ ብላችሁ እዚህ ጋር ከላይ ታልፉና እዚህ ጋር የተለያዩ የምንጠቀማቸው ነገሮች አሉ። እነሱንም በዲቴል የምናይ ይሆናል ማለት ነው። እሺ ይሄኛው ኖርማል ያልተከፈቱልን የተቆለፉ ነገሮች ናቸው። እኔም ብዙም አልደረስኩባቸውም። እሺ ወደ ሁለተኛው እንለፍ። ኮሌክት ወደሚለው ማለት ነው። እነዚህ ያው ድሮ በማድረግ የምታገኟቸው ነገሮች ናቸው። ያው ይደርሳቸዋል ማለት ነው። እነዚህ የተለያዩ የቴሌግራም ዳይመንዶች ማለት ነው። እነሱን እናልፋቸዋለን ምክንያቱም ብር ስለሚያስከፍሉ ማለት ነው። እኛን ይሄን ለመመዝገብ እዚህ ጋር 100 እንትን እያያችሁ ነው 100 ዳይመንድ ሊኖረን ይገባል። ይሄን ለመመዝገብ እናልፈዋለን። እዚህ ጋር ስንመጣ ምን ያሳየናል? ልክ እንደ ሃምስተር እዚህ ጋር ፕሮፊት አለ 30,000 ነው። እያያችሁት ነው። እዚህ ጋር ደግሞ ኮይን አለ ማይን እያደረገ ነው። ጆይን ካረጋችሁት ራሱ ነው ማይን የሚያደርገው ማለት ነው። እና ተገብታችሁ የምትገዙትም የምትሸጡትም ነገር አይኖርም ማለት ነው። እሺ በቀጣይነት እንደምናየው ሃምስተር ላይ ያሉት ነገሮች እዚህ ጋር አሉ ማለት ነው። ለምሳሌ ይሄኛውን ስንገዛው እዚህ ጋር ፕሮፊታችን ይጨምራል ማለት ነው። ልክ ሃምስተር ላይ ያኔ እንደሰራ ነው ማለት ነው። ስለዛ እዚህ ጋር ያሉት ነገሮች እየነካችሁ ባይ እያላችሁ እየገዛችሁ ፕሮፊታችሁን ማሳደግ ትችላላችሁ። እዚህ ጋርም የተለያዩ ፔጆች አሉ። እነሱን እየነካን መግዛት እንችላለን ማለት ነው። እሺ ወደ ቀጣዩ ፔጅ እናልፋለን። እሺ እዚህ ጋር የምትመለከቱት ደግሞ ምን አለ? እጣ ነው፣ የሚሽከረከር እጣ ነው። ልክ እንደ ቁማር ነው። እዚህ ጋር ስንነካው መሽከርከር ጀምራል። የሚደርሰንን እናያለን። ይህን ለማሽከርከር ስንት ዳይመንድ ያስፈልገናል? እዚህ ጋር
አንድ ዳይመንድ ካላችሁ ማሽከርከር ትችላላችሁ እያለ ነው። እኔ ስንት አለኝ? 36 አለኝ። ስለዛ ምን አደርጋለሁ? ማሽከርከር እችላለሁ ማለት ነው። ግን አሁን ሳሽከረክር በአንድ ዳይመንድ ከሆነ በቀጣዩ ግን በ2 ዳይመንድ በ3 ዳይመንድ እያደረገ ይሄዳል ማለት ነው። እሺ አንድ ተጫዋች ላሳያችሁ። ይኸውና ለነካው ነው ነካውት ታሽከረከረ። አያችሁ አሁን ምን አገኘሁኝ? ኮይን አገኘሁኝ ማለት ነው። እዚህ ጋር አሁን ይጨምራል። አይታችኋል? እዚህ ጋር ትጨምራለች ማለት ነው። እሺ አሁን ደግሞ ቅድም በአንድ ዳይመንድ አልነበር ተሽከረከረው? አሁን በ2 ዳይመንድ ነው መጫወት የምትችሉት ይለናል ማለት ነው። አሁንም ተጫዋቹ ያሳያል። እንደምታዩት እናሸንፋለን። አሁን ያሸነፍኩት ነገር ይሄኛው ሌላ የቁማር መጫወቻ ነው። እሱን ደግሞ የት ነው የምንጫወተው? እዚህ ጋር የምትመለከቷት አለች አይደለ? እሷን አንድ ጊዜ እንነካታለን። ይሄው ነካውት። እንደምትመለከቱት እዚህ ጋርም ሌላ ቁማር አለ ማለት ነው። አያችሁት? እዚህ ጋር ሌላ ቁማር አለ። በመንካት እንጫወታለን ማለት ነው። ስንነካው ቁማሩን መጫወት እንችላለን። ምንነካው ደግሞ እዚህ ጋር ነው። ይሄውና እኔ ስንት አለኝ ለመጫወት? 5 አለኝ። ተግባባን? ስለዛ እዚህ ጋር ማክሲመም በስንት መጫወት ትፈልጋላችሁ ይላል። አሁን ማክሲመም ስናደርገው በ2 ይሆናል፣ በ3 ወይም ደግሞ በ4 ይሆናል። አይታችኋል? እዚህ ጋር 4 ሆነ። እኔ አሁን 5 ነው ያለኝ። የምናገኘውንም ነገር በእጥፍ ያደርገዋል ማለት ነው። እንደምታዩት ቁጥሩ ይጨምራል። በአንድ ስንጫወት አንድ የምናገኘው በ4 ስንጫወት 8 ወይም ደግሞ 4 አድርጎ ይሰጠናል። ስለዛ አንድ ጊዜ እንነካዋለን ይሄኛውን ማለት ነው። ስፒን የምትለዋን ማለት ነው። እንነካውና ድጋሚ ስቶፕ የሚለው አለ አይደለ? እንነካዋለን። ድጋሚ ካልነካ ነው አይቆምም። ነካ ነው ይቆማል። ምን ደረሰን? ዳይመንድ። ዳይመንዱ ደግሞ ለምንድን ነው የሚጠቅመው? የቅድሙ ቁማር ለመጫወት ማለት ነው። ወደ ኋላ ተመልሰን ማለት ነው። እሺ እዚህ ፔጅ ላይ ተግባባን ይመስለኛል። እሺ ወደ ቀጣዩ ፔጅ እንለፍ። ይሄኛው ፔጅ ደግሞ እዚህ ጋር የምንመዘገባቸው ናቸው። አሁን እኛ ወጪ ሳናወጣ ነው መስራት የምንፈልገው። ስለዛ እነዚህን ማለፍ ነው፣ ምንም አያስፈልገንም ማለት ነው። ምክንያቱም ብር ገቢ አድርገን የምናገኘውን ገቢ በ2 እጥፍ ሊያሳድጉልን ነው እዚህ ጋር ውል የሚያቀርቡልን። ስለዛ ምንም ጥቅም የለውም ወጪ ስለማንፈልግ ማለት ነው። ወደ ሶስተኛው ስናልፍ ደግሞ ቡስት ወደሚለው ብር ወደ ማውጫው ምናምን ናቸው እዚህ አካባቢ ያሉት እነዚህ ማለት ነው። እነዚህ ብራችንን የምናይበት ሰው በስንት ኮይን ስንት ይገዛል እዚህ ጋር መግዛት መሸጥ የምንችላቸው ነገሮች ናቸው ማለት ነው። ስለዛ አሁን ለኛ መግዛትም መሸጥም ስለማንፈልግ እናልፈዋለን ማለት ነው። ተመዝግበን ራሱ ማይን ያደርግልናል ማለት ነው። እሺ እዚህ ጋር ሁሉንም ነክቻ ያሳያችኋለሁ። ቆይ ባይ ነው እያለኝ ያለው ወርታች ያወርደ። ይሄ ዋሌቱ ነው እያያችሁ ነው። ዋሌቱ ላይ የሚያስፈልጉን ነገሮች ህጎች ናቸው። እነዚህን ራሳችሁ አንብባችሁ መረስ ትችላላችሁ። እሺ እነዚህ ደግሞ ትሬድ የምታደርጉባቸው ናቸው ባላችሁ ኮይን። እኔ አሁን ለምሳሌ እዚህ ላይ የሰራሁት ይሄንን ይመስላል። እንደምታዩት ዶላሩ ማለት ነው። በሱ ዶላር እዚህ ጋር ትሬድ አድርጌ ልበላም እችላለሁ ማለት ነው። ተግባባን አይደለ? ስለዛ ሁለተኛውን ስራ አይተናል። ወደ ሶስተኛው ስራ እንሸጋገራለን። እሺ እስካሁን ከኔ ጋር አብራችሁ ካላችሁ የዩቲዩብ ቪዲዮ ተመችቷችኋል ማለት ነው። ስለዛ አካውንቴን ሰብስክራይብ ያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። አመሰግናለሁ። ወደ ሶስተኛው ስራ ደርሰናል። በጣም ጥሞና የሚያስፈልገውና ነገ ከቢትኮይን እኩል ዋጋው በጣም ሊወደድ የሚችል ቢትኮይን ስራ ስለሆነ ይህንን በጣም በጥንቃቄ ተከተሉ። ነገ እንዳይቆጫችሁ። ምክንያቱም ዋጋው በጣም ይወደዳል እየተባለ ስለሆነ ማለት ነው። እዚህ ጋር ከገባን በኋላ ሊንኩን ስንነካው እንደዚህ አይነት ፔጅ የሚያመጣን ጎግል ላይ ስም፣ ከዛ በኋላ ኢሜል፣ ከዛ በኋላ ያለንበትን ካንትሪ እንመርጣለን። ያው ብዙ ሰው ዩናይትድ ኪንግደም ወይም ደግሞ ዩኤስኤ ይመርጣል። እኛ ደግሞ ግን የምንመርጠው ኢትዮጵያ ነው፣ በብር እንዲከፍለን ማለት ነው። ቀጥታ ምን እናደርጋለን? እዚህ ጋር እቺን እንሞላለን። ምክንያቱም እዚህ ጋር የሚላል 7 ሲደመር 3 ስንት ነው? እዚህ ጋር ሙሉልኝ የሚለው እንሞላለታለን ማለት ነው። መሸወር የሌለባችሁ ነገር ይሄኛው ቁጥር ከጠፋ አያስገባችሁ፣ ቁጥሩ እንዳይጠፋባችሁ። ከዛ በኋላ ደግሞ እቺ እናበራና ይሄን እንነካዋለን ማለት ነው። አያችሁት? ሳይን አፕ የምናደርግበት ማለት ነው። ስለዚህ አሁን ስቴፑን እንከተላለን። 7 ሲደመር 3 10 እንልና እቺ እናበራታለን። ሳይን አፕ ስንለው ኮድ ይልካል። ኮድ ወዴት ነው የሚልከው? ወደ ኢሜይላችን ይልካል ማለት ነው። ኢሜይል የዚህን ኢሜይል የምንከፈትንበት ኢሜይል አለ አይደለ? ይሄኛውን ኢሜይል እቺ ኢሜይል የተከፈተችበት ላይ ኮድ ይልካል። እሺ ኮዱ እንዲላክ ካደረግን በኋላ ኮዱ ከላይ ይገባል ማለት ነው። በከፈትነው ኢሜይል እሷን አንድ ጊዜ ታፕ በማድረግ ወደ
ኢሜይላችን ገብተን ኮዱን ጫንን ነውና ኮፒ የሚል ነክተን ወደ ነበርንበት ቦታ እንመለስና ፔስት ስናደርገው ወደ ቴሌግራም ኦቲፒ መላኪያ ቦታ ላይ ያመጣናል። ኦቲፒ 1 ወይስ ኦቲፒ 2 ይላችኋል። እናንተ የተመቻችሁን ዝም ብላችሁ እኔ የምነካው ያው ፍለፊል ያለውን ኦቲፒ 1 የሚለውን እነካና ቴሌግራም ላይ የሚልክልን ኮድ አለ። እሱን ኮድ ይዘን እንመለሳለን ማለት ነው። ወደ ኋላ ኦቲፒ 1ን እነካዋለን። ስንነካው ያው ቀጥታ ወደዚህ ነው የሚያመጣን። ያው ስታርት እናደርግለታለን። ምክንያቱም ኮዱን የሚልክልን ስታርት ስናደርግ ስለሆነ ማለት ነው። ስታርት ካደረግን በኋላ ኮድ ሰጠናል። ከታች የምታዩት ያው ረዘም ያለውን ቁጥር ኮፒ አድርገን እንይዘዋለን ማለት ነው። እሺ ይሄው ልክ እንደዚህ ኮፒ ካደረግነው በኋላ እንመለስና እንገባለን ማለት ነው። ፔጁ ላይ ስንገባ ከላይ አይዲ ምናምን ብሎ ይጠይቀናል። መጀመሪያው ላይ እዛ ላይ የያዝነውን የተላከልን ኦቲፒ ኮድ እዛ ላይ እንትንለዋለን ማለት ነው። ፔስት እናደርገዋለን። እሺ አይዲውን ካስገባን በኋላ ከታች አዲስ ጥያቄ አለ። 4 ስትባዛ በ2 8 እናንተ ጋር ሲደመርም ሊሆን ይችላል። ያው ዋናው መልሱ መመለሳችሁ ነው፣ ያልፋል ማለት ነው። ከዛ በኋላ እዚህ ጋር ኢሜይላችሁን ከላይ ታስገባላችሁ። ከታች ደግሞ እንደ ቅድሙ ጥያቄውን ሲደመር የሚሆን ሲቀነስ ትክክለኛውን መልስ ታስገቡለታላችሁ ማለት ነው። ካስገባችሁ በኋላ ሎጊን ስትሉት ወደ ቴሌግራማችሁ ኦቲፒ ኮድ ይላካል ድጋሚ ማለት ነው። ግን በሌላ ቦት ነው የሚላከው። እሺ እንዳልኳችሁ በአዲስ ቦት ኮድ ይልካል ማለት ነው። እኔ ከዚህ በፊት ስለነበረኝ በዛኛው ቦት ስለላከልኝ ኮዱን ወስዳችሁ ኮፒ አድርጋችሁ ትመለሱና የሚጠይቃችሁ ቦታ ላይ ማስገባት ነው ማለት ነው። ስለዛ አንድ ጊዜ ጫን እንለውና ወይም ደግሞ ከታች እንጽፏለን 7644 ብዬ ከጻፉኝ በኋላ ኮፒ አደርገዋለሁ። ከዛ በኋላ ወደ ቦቱ ጋር እንመለሳለን ማለት ነው። ከዛ በኋላ ፔስት ስናደርግበት ቀጥታ ወደ መክፈት ይገባል። ተመዝግበን ጨረስን ማለት ነው። ከዛ በኋላ ኤክስ እንለዋለን። ያው እዚህ ጋር እንድትከፍሉ የሚጠይቃችሁ እናንተ አትከፍሉም። አሁን የተሰጠን ደቂቃ ነበረ። ክሊም አርጉ ነው የሚለን። ስለዛ ክሊም እናደርጋለን። 60 ሺህ ይሰጠናል ማለት ነው። ተግባባን አይደለ? 60 ሺውን ተቀበልም ማለት ነው። በተሳካ ሁኔታ ማለት ነው። ከዛ በኋላ አሁን ከታች መቁጠር ጀመረ። አይታችኋል አይደለ? ክሊም የሚለው የነበረው ጽሁፍ ይጠፋና ከ8 ወደ ታች መቁጠር ጀምራል። ቆጥሮ ሲጨርስ እየገባን በየሰዓቱ መውሰድ እንችላለን ማለት ነው። ሪዋርዳችንም ማለት ነው። ተግባባን አይደለ? እቺ የምትቆጥረዋ ቁጥር ስታልቅ ገብተን ድጋሚ 60 ሺህ እንወስዳለን። አሁንም ሲያልቅ በቀጣይ ቀን 60 ሺህ እንወስዳለን ማለት ነው። አሁን ደግሞ ወደ ፕሮፋይላችን እንገባለን። ወደ ብር ወደ ማውጣት ገደባችንን የሚፈቅድልን ምናምን ሁሉም ነገር እዚህ ጋር ያለውን በደንብ ዲቴል የገባችሁ ታያላችሁ። እዚህ ጋር ደግሞ ታስኮች ናቸው። ያው ዩቲዩብ ላይ ቪዲዮዎችን በማየት 5000 10,000 ይስጣችኋል። እንዲሁም ደግሞ ሰውን በመጋበዝ በምናምን የተሻለ አሪፍ ገቢዎችን ማግኘት እንችላለን። ሰውን የምንጋብዘው እዚህ ጋር ነው። ያው ቲም የምትለዋችኛዋ ማለት ነው። እሷን ከነካም በኋላ ኮፒ አድርገን ለምንፈልጋቸው ሰዎች እንልክና እንጋብዛቸዋለን ማለት ነው። እሺ ቪዲዮን እንደወደዳችሁት ተስፋ አደርጋለሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት አካውንቱን ሰብስክራይብ በማድረግ ማበረታታት ትችላላችሁ። እንዲሁም ደግሞ በቀጣይ ቪዲዮ ስለምን እንድሰራላችሁ ትፈልጋላችሁ እሱን ሐሳባችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ቸር ቆዩልኝ። 6 ነው የሚፈልገው አረያየው ቪዲዮ ምን ሆነሃል? እንትን በል እንጂ ወደ ራስ እንትን በላ እንዴ